በውጊያ መሰረተ ልማት በሰው ኃይል ግንባታና ትጥቅ በማሟላት ኢትዮጵያን የሚመጥን ተቋም እየተገነባ መሆኑን የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ገለጹ። ሌተናል ጄኔራል ይልማ መርዳሳ የኢፌዴሪ አየር ኃይል 9ኛ ዓመት የምስረታ በዓሉን አከባበር በማስመልከት ጋዜጣዊ መግለጫ ሰጥተዋል። የምስረታ በዓሉን በተመለከተ የሚካሄደውን የ10 ኪሎ ሜትር ሩጫ በተመለከተም የቢሾፍቱ ከተማ አስተዳደር ከንቲባ አለማየሁ አሰፋ፣ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር ስለሺ ስህንና የኦሮሚያ አትሌቲክስ ፌዴሬሽን ጽህፈት ቤት ኃላፊ ኢንተርናሽናል ኢንስትራክተር ሽመልስ ዳዊት መግለጫ ሰጥተዋል። የኢፌዴሪ አየር ኃይልን 9ኛ ዓመት የምስረታ በዓል የኢትዮጵያን አየር ኃይል የአንድነትና የነጻነት ምልክት በሚል መሪ ሀሳብ ይከበራል። የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ በመግለጫቸው አየር ኃይል በ90 ዓመት ታሪኩ የመውጣትና የመውረድ አጋጣሚዎችን ማስተናገዱን ገልጸዋል። ኢትዮጵያ ከብዙ የዓለም ሀገራት በፊት የአየር ኃይል ቴሌኮሙኒኬሽን፣ ባንክና መሰል ዘመናዊ የመንግስት አገልግሎት መስጠት የጀመረች ታላቅና ጥንታዊት ሀገር መሆኗን ተናግረዋል። ኢትዮጵያ ታላቅ ሀገር ናት ስንል በምክንያት ነው ያሉት ሌተናል ጄኔራል ይልማ መርዳሳ የኢፌዴሪ አየር ኃይል ኢትዮጵያ ከገነባቻቸው ስመገናና ተቋማት መካከል አንዱ መሆኑን ገልጸዋል። የኢፌዴሪ አየር ኃይል ባሳለፋቸው 90 ዓመታት የኢትዮጵያ ሉዓላዊነትና የግዛት አንድነት በአስተማማኝ ሁኔታ መጠበቅ የሚያስችል ተግባር ሲፈጽም መቆየቱን ገልጸዋል። አየር ኃይሉ ለኢትዮጵያ ሉዓላዊነት የህይወት መስዋዕትነት በመክፈል በደምና ባጥንታቸው ሀገር ያጸኑ ጀግኖቻችንን ያፈራ መሆኑን ገልጸዋል። በ9ኛ ዓመቱ ክብረ በዓል ላይ ሀገርን በመጠበቅና ሉዓላዊነትን በማስከበር ያከናወነው ስራ ለህዝብ እይታ ክፍት ይደረጋል ብለዋል። የኢፌዴሪ አየር ኃይል አቅሙን በሰው ኃይል ልማት፣ በውጊያ መሰረተ ልማትና በትጥቅ በማሟላት ኢትዮጵያን የሚመጥን ተቋም እየተገነባ መሆኑን ገልጸዋል። የዘንድሮ የምስረታ ክብረ በዓል በዓለም አቀፍ ደረጃ ከፍ ያለ ድባብ እንዲኖረው ታስቦ እንደሚከበር ገልጸው ለኢትዮጵያ አየር ኃይል በሙሉ አቅሜ እሮጣለሁ በሚል መሪ ሀሳብ 10 ኪሎ ሜትር ሩጫ እንደሚካሄድ ተናግረዋል። ሩጫው በየዓመቱ ቋሚ ሆኖ የሚቀጥል መሆኑን በመጥቀስ በሩጫው ሁሉም መሳተፍ እንደሚችል ጠቁመዋል። ከዚህም ባሻገር የምስረታ በዓሉ በኮንፈረንስ ኤግዚቢሽንና በአየር ትርኢትና መሰል ተግባራት በድምቀት ይከበራል ነው ያሉት። የቢሾፍቱ ከተማ አስተዳደር ከንቲባ አለማየሁ አሰፋ ኢትዮጵያ ሀገራቸውን በጀግንነት ያስከበሩ ዜጎች ምድር መሆኗን ገልጸዋል። የኢትዮጵያን ሉዓላዊነት በማስከበር ደግሞ የኢፌዴሪ አየር ኃይል የአንበሳውን ድርሻ ይወስዳል ብለዋል። በቢሾፍቱ ከተማ አስተዳደር የሚካሄደው የኢፌዴሪ አየር ኃይል የ10 ኪሎ ሜትር ሩጫ ለከተማዋ እድገት የጎላ አበርክቶ እንዳለው ገልጸዋል። የኢፌዴሪ አየር ኃይል በዚህ መገኘት የከተማዋን ተፈላጊነትና ተመራጭነት አሳድጎታል ብለዋል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር ስለሺ ስህን በአየር ኃይል 10 ኪሎ ሜትር ሩጫ ዓለም አቀፍ ውድድር መሆኑን ገልጸዋል። በውድድሩ ከጎረቤት ሀገራት ጭምር የሚሳተፉ ዓለም አቀፍ አትሌቶች እንደሚኖሩ ገልጸው ለውድድሩ አሸናፊዎች እስከ ግማሽ ሚሊዮን ብር ሽልማት ተዘጋጅቷል ብለዋል። አየር ኃይል ከአየር ኃይል በፊት ኢንፋክት ሀገራችን ኢትዮጵያ በጣም ታላቅ ጥንታዊ ሀገር ናት ስንል በምክንያት ነው። ዝም ብለን ሳይሆን ኢትዮጵያ ታላቅ እና ጥንታዊ ሀገር ናት ስንል ምክንያቶች አሉን። አንደኛ ከማንም በፊት እንደ ሀገር በጣም ዘመናዊ የሆኑ ተቋማትን ከገነቡት ጥንታዊ ሀገር አንዷ ናት። ሌሎችን እንኳን ትተን የኢትዮጵያ አየር ኃይል ስንወስድ ሌላ አፍሪካ ሀገር አውሮፕላን ምን እንደሚመስል ኢቭን ሌላ ዓለም ክፍልም አውሮፕላን ምን እንደሚመስል በማይታወቅበት ጊዜ እኛ አውሮፕላን ታጥቀናል፣ ባንክ ገንብተናል፣ ቴሌኮሙኒኬሽን አስገብተናል። ከማንም ሀገር ቀድማ ዘመናዊ የመንግስት አስተዳደርን የገነባች ታላቅ ሀገር ናት። ለዚህ ነው ከምክንያቶቹ አንዱ ወስደን እቺ ሀገር ታላቅ ሀገር ናት ብሎ ሁሉ ጊዜ የሚነገረው። ከዚህ ተነስተን ኢትዮጵያ አየር ኃይል ኢትዮጵያ ከገነባቻቸው ስመገናና ረጅም ዕድሜ ካሉ ተቋማት አንዱ ነው። ይሄ ተቋም ይሄን ሁሉ የተጓዘበት ዘመን የሀገሪቷን ሉዓላዊነት
የሀገሪቷን አንድነት በደንብ አጥንት ከፍሎ ኢትዮጵያን ሲጠብቃት የነበረ ትልቅ ተቋም ነው። እንደዛ ተጉዞ በተለያየ ውጣ ውረዶች አልፎ ዛሬ 9ኛ ዓመት 90 ዓመት ላይ ደርሷል። በጣም እንደዚህ አይነት ተቋም ለማግኘት እዚህ ማገልገል ራሱ በጣም ጥቂት ሰዎች የሚያገኙት እድል ነው ያገኘ ነውና ይሄ ተቋም መከበር አለበት፣ መወደስ አለበት፣ ለህዝቡ ማወቅ አለበት፣ አካባቢያችን ማወቅ አለባቸው። ምን ያክል ልምድ፣ ምን ያክል የውጊያ ልምድ፣ ምን ያክል የስልጠና ልምድ፣ ምን ያክል የጥገና ልምድ እንዳለው መታወቅ አለበትና ዋናው መነሻ የምናደርገው እሱ ነው። ይሄም ካል አየር ኃይል አሁን የተያዘው በተጨባጭ ሀገሩን የመጠበቅ ሉዓላዊነቱን የማስከበር ስራዎችን ነው። ከዚህ ጎን ለጎን ደግሞ ትልቅ ተቋማዊ ግንባታ መከላከያ መንግስት በሚሰጠን አቅጣጫ ተቋማዊ ግንባታ እያካሄድን ነው። ተቋማዊ ግንባታ ስንል አንዱና ዋነኛው የሰው ኃይል ግንባታችን በስልጠና በበረራ በተለያዩ ስልጠናዎች እያካሄድን ያለ ነው። የውጊያ መሰረተ ልማት እየገነባን ነው። ትጥቆቻችን እያሻሻልን ነው። አካባቢያችን ለኢትዮጵያ በሚመጥን አድርገን ኤርፎርስ በመሰረቱ ለኢትዮጵያ በሚመጥን አድርገን እየሰራን ነው። በተመሳሳይ ደግሞ ይሄን በዓል አሁን የሰራናቸው ስራዎች ወይም ደግሞ አየር ኃይል የት እንደደረሰ ለህዝባችን ይፋ ለማድረግ ህዝቡ የራሱ ቤት መሆኑን የራሱ ተቋም መሆኑን እንዲያውቅ ለዛ ተብሎ የታቀደ በዓል ነው። እንደምታስታውሱት የ88ኛ የምስረታ በዓልን በደመቀ ሁኔታ አክብረናል። 89ኛንም አክብረናል። የዘንድሮ ግን በጣም ከፍ ያለ በዓለም አቀፍ ደረጃ ከፍ ያለ ድባብ ያለው በዓል እናከብራለን ብለን እቅድ ይዘን ስንንቀሳቀስ ከጀመርን 1 ዓመት አልፏል። ስለሆነም ዛሬ አሁን በዚህ በዓል ላይ በዚህ የበዓል መጀመሪያ ላይ የሚጀምረው የስፖርት ፌስቲቫል ነው። ለአየር ኃይል በሙሉ አቅሜ እሮጣለሁ በሚል በመሰረቱ የመጀመሪያ የሆነ በቢሾፍቱ ከተማ በዘንድሮ ይጀመራል። ነገር ግን በየዓመቱ የቢሾፍቱ ከተማ ብራንድ ሆኖ ነው የሚቀጥለው። ልክ በተለያዩ ከተሞች በአዲስ አበባ ላይ ታላቁ ሩጫ ብለን እንደምናውቀው በዛ ይቀጥላል። በዓሉ መከበር የነበረበት በእርግጥ ከህዳር 20 ጀምሮ ነው። ነገር ግን ከወዲሁ መጀመርና አናውንስ መደረግ ስላለበት ነው። ከዛ ቀጥሎ ሌሎች ዝግጅቶች እስከሚደርሱ የተለያዩ ኮንፈረንሶች ይኖሩናል። ኤክስፖ ወይም ኤግዚቢሽን ይኖረናል። በጣም ደረጃውን የጠበቀ የአየር ትርኢት ይኖረናል እና የተለያዩ አክቲቪቲዎች ይኖረናል። ይሄኛው የመጀመሪያ ነው። ለበዓሉ የመጀመሪያው በዓሉን የምናስጀምርበት የ10 ኪሎ ሜትር የጎዳና ላይ ሩጫ ይካሄዳል። ይሄ ዘንድሮ ብቻ ተሮጦ የሚቆም አይደለም። ቢሾፍቱ ከተማ የአየር ኃይል ማዕከል ሄድኳርተር ማዕከል በመሆኗ ከአየር ኃይል መጠቀም አለባት። ይሄን አስበን በየዓመቱ ህዳር 20 ላይ የ10 ኪሎ ሜትር ሩጫ ይደረጋል። ዘንድሮ የመጀመሪያ ነው የሚሆነው። ስለሆነም በዚህ እንጀምራለን። የተለያዩ አክቲቪቲዎች ደግሞ በየጊዜው ሲደርስ ደግሞ ለህዝባችን እየገለጽ እንሄዳለን። ለዚህ የሚደረግ ዝግጅት ሁሉ ተጠናቋል። ቲሸርቶች ታትሟል። ቦታ ተዘጋጅቷል። እንግዲህ ባለሙያዎች ተዘጋጅተዋል። ዛሬ ይህንን ከፍተን በዕለቱ ህዝባችን ወጣቶች ከሁሉ አገሪቷ ክልል መምጣት የሚችል አቅሙ የቻለ ሁሉ መጥቶ ከተማችን ላይ ለአየር ኃይል እንዲሮጥ፣ ለከተማችን እንዲሮጥ፣ ለሰላም እንዲሮጥ ጥሪያችንን እናቀርባለን።